ሰላም የቻናላችን ቤተሰቦች ዛሬ የሸገር ሚዲያ አንዱ ሴግመንት የሆነው ካታንጋ ስፖርት የመጀመሪያ ፕሮግራማችንን የምንጀምርበት ቀን ነው። በዚህ ሴግመንታችን የተለያዩ የስፖርት ዘገባዎችንና ትንታኔዎችን እናቀርባለን። ከዘገባዎቹ ጋር አብሬያችሁ የምቆየው አቤል ጌታቸው ነኝ። ታዲያ የእናንተ ወዳጅነት ለኛ ትልቅ ብርታታችን ነው። ቻናላችንን ላይክ፣ ሼር ኤንድ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብራችሁን ስለምትሆኑ እናመሰግናለን። ለዛሬ በካታንጋ ስፖርት የ2026-27 የእንግሊዝ ፕሪሚየር ሊግ ይጀምራል። ታዲያ ያለፈው የእንግሊዝ ፕሪሚየር ሊጉ ሻምፒዮን አርሰናል ዘንድሮም የሻምፒዮንነቱን ክብር ያስጠብቅ ይሆን? ከሩብ ምዕተ ዓመት የሻምፒዮንሺፕ ቆይታ በኋላ ወደ ፕሪሚየር ሊጉ የተመለሰው ኮቬንትሪ ሲቲ እና የ2026-27 የፕሪሚየር ሊጉ አዳዲስ ህጎችን እያነሳን አብረን እንቆያለን። ከኛ ጋር ስለምትሆኑ እናመሰግናለን። የዘንድሮ የ2026-27 ውድድር በወትሮ የተለየ ነው። የዓለም ዋንጫ ውድድር ምክንያት በማድረግ በአንድ ሳምንት ለምን ሊዘገይ ይቻለ? አርሰናል የዋንጫ ባለቤትነቱን ለማስጠበቅ ምን አይነት ዝግጅት አድርጓል? ከ25 ዓመት በኋላ ወደ ሊጉ የተመለሰው ኮቬንትሪ ሲቲ ምን አዲስ ነገር ያሳየን ይሆን? እንዲሁም በክለቦች ማሊያ ላይ የተጣለው አዲሱ ህግ ምንድን ነው? የዛሬ አበይት ርዕሶቻችን ናቸው። በዛሬው ልዩ ዝግጅቶቻችን የ2026-27 የፕሪሚየር ሊግ ውድድር ዘመን ከመጀመሩ በፊት ማወቅ የሚገባችሁን ሙሉ መረጃና ዳሰሳ ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ሁኑን። አምስተኛው የእንግሊዝ ፕሪሚየር ሊግ የውድድር ዘመን አርብ ነሐሴ 15 ቀን 2018 ዓ.ም ምሽት 4 ሰዓት ተጀምሮ እሁድ ግንቦት 22 ቀን 2019 ዓ.ም መቋጫውን የሚያደርግ ይሆናል። ብዙዎቻችሁ እንደታዘባችሁት የዘንድሮ የእንግሊዝ ፕሪሚየር ሊግ ከወትሮው ውድድሩ ከሚጀመርበት በአንድ ሳምንት ዘግይቶ የሚጀመር ነው የሚሆነው። ለዚህም ዋነኛ ምክንያቱ በክረምቱ ሲካሄድ የነበረው የ2026 የዓለም ዋንጫ ውድድሩ የሚጀመርበትን ጊዜ በአንድ ሳምንት ወደፊት እንዲገፋ አድርጎታል። የሊጉ አዘጋጅም ተጫዋቾቹ የሚወስዱትን የረፍት ጊዜ በአንድ ሳምንት ወደፊት እንዲገፉ ፈቅዶላቸዋል። ይህም ውሳኔ ቡድኖቹ የሚያደርጉትን የቅድመ ውድድር ጊዜም በአንድ ሳምንት የገፋው ነው። የጨዋታው መርሃ ግብር ባለፈው ሰኔ 12 ቀን 2018 ዓ.ም ይፋ የተደረገ ሲሆን ጠቅላላ ጨዋታዎቹ 38 ሳምንት፣ የመጨረሻዎቹ የሳምንት ጨዋታ ማለትም ቅዳሜና እሁድ 33 ሳምንት፣ የሳምንቱ አጋማሽ ማለትም ሚድ ዊክ ጨዋታዎች 5 ሳምንት ይካሄዳሉ። በተጨማሪም የክረምቱ የዝውውር መስኮት ጳጉሜ 1 ምሽት 5 ሰዓት ድረስ ክፍት ሆኖ የሚቆይ ይሆናል። የሊጉ ተወዳዳሪዎችም እስከዚህ ቀን ድረስ ተጫዋቾችን የማስፈረምና የማቆየት ከባድ ፍልሚያ የሚጠብቃቸው ይሆናል። ወደ ዘንድሮው የ2026-27 የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ስንመጣ ያለፈው ዓመት የፕሪሚየር ሊጉ የዋንጫ ባለቤት አርሰናል የዘንድሮን ዋንጫ ደግሞ በማንሳት ሻምፒዮንነቱን ለማስጠበቅ ከባድ ፈተና ይጠብቀዋል። ባለፈው የውድድር ዘመን ድንቅ የበላይነት በማሳየት ፕሪሚየር ሊጉን ያሸነፉት የሰሜን ለንደኖቹ አርሰናሎች ትልቁ ፈተና የሚሆንባቸው ዋንጫውን በተከታታይ ዓመታት በማንሳት ሻምፒዮንነታቸውን በማስጠበቅ ሌሎች የሊጉ ኃያላኖች ያሳኩትን ማሳካት ከቻሉ አዲስ ታሪክ የሚጽፉ ይሆናል። ይህን ከባድ የሚያደርግበት ደግሞ በክረምቱ የዝውውር መስኮት የሊጉ ተፎካካሪዎች ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ እና ሌሎች የሊጉ ተፎካካሪ ቡድኖች የቡድናቸውን ስኳድ እያጠናከሩ በመሆኑ አርሰናል የበላይ ሆኖ ራሱን ለማቆየት ከባድ ፈተና ይሆንበታል። እንግዲህ አርሰናል ይህንን ጫና የሚቋቋም ጠንካራ ስኳድ ይዞ የዋንጫ ባለቤትነቱን መልሶ ያስጠብቃል ወይስ አዲስ ሻምፒዮን እና ይሆን? በእንግሊዝ የእግር ኳስ ታሪክ ውስጥ ከትልልቅ አጓጊ ነገሮች ውስጥ እንደ አንድ የሚጠቀሰው በሁሉም የውድድር የመጨረሻ ቀን የሚኖረው ከውድድሩ የሚወርዱ 3 ክለቦችና ውድድሩን የሚቀላቀሉት 3 ክለቦች የሚያደርጉት የመጨረሻ ቀን ድራማዊ ትዕይንት ነው። ዘንድሮም እንዲሁ የተለየ ትዕይንትን አሳይቶን ተጠናቋል። ከእነዚህም ውስጥ ከ25 ዓመት በኋላ ወደ ፕሪሚየር ሊጉ የተመለሰው ኮቬንትሪ ሲቲ አንዱ ነው። ይኸውም በፕሪሚየር ሊግ ታሪክ አንድ ክለብ ከወረደ በኋላ ለመመለስ የወሰደበት ረዥሙ ጊዜ በመሆን በታሪክ ተመዝግቧል። ከሱ በተጨማሪ ኢፕስዊች ታውን ከአንድ ዓመት በኋላ፣ ሃል ሲቲ ደግሞ ከ9 ዓመት እረፍት በኋላ ወደ ታላቁ መድረክ ተመልሷል። ሌላው ለ14 ዓመታት በፕሪሚየር ሊጉ የቆየው ዌስትሃም ዩናይትድ፣ ለ8 ዓመታት የቆየው ወልቭስ እና በርንሌይ ወርደው በሻምፒዮንሺፑ የሚወዳደሩ ይሆናል። ይህም በፕሪሚየር ሊጉ ለመቆየት ምን ያህል ከባድ እንደሆነ የሚያሳይ ነው።
ሌላው በ2026-27 የውድድር ዘመን ትልቁ መነጋገሪያ የሆነው አዲሱ የህግ ማሻሻያ ነው። ከዘንድሮ የ2026-27 የእንግሊዝ ፕሪሚየር ሊግ ውድድር ጀምሮ ሊጉ ክለቦች በጨዋታ ማሊያዎች ፊት ለፊት የቁማር ወይም ቤቲንግ ንግድ አርማ ማድረግ ሙሉ ለሙሉ ተከልክለዋል። ይህ ውሳኔ የመጣው የቁማር ጨዋታዎች በስፖርቱና በወጣቶች ላይ የሚያደርሱትን ከፍተኛ ጫና ምልክት እየሆነ በመምጣቱ ነው። ነገር ግን ህጉ አንድ ገደብ አለው። የቁማር አቋማሪዎቹ ሎጎ በማሊያው እጅጌ ላይ፣ በስልጠና አልባሳት፣ በስታዲየም ዙሪያ ባሉት ኤልኢዲ የማስታወቂያ ቦርዶች እና ሌሎች የክለብ ማስታወቂያ ቦታዎች መቀጠል እንዲችሉ ህጉ ይፈቅድላቸው። ቢሆንም ግን በማሊያዎቹ ፊት ለፊት የሚቀመጠው የአቋማሪዎቹ ሎጎ ላይ የተጣለው እገዳ የክለቦቹን የስፖንሰርሺፕ ውል ድጋሚ እንዲያጠኑ እያስገደዳቸው ይገኛል። በአጠቃላይ የ2026-27 የእንግሊዝ ፕሪሚየር ሊግ እነዚህን ሁሉ ተግዳሮቶች ይዞ አጓጊነቱን ሳይቀንስ የመጪው አርብ ምሽት ይጀመራል። ታዲያ የአምናው ሻምፒዮን አርሰናል ዘንድሮስ ሻምፒዮንነቱን ያስጠብቅ ይሆን? ማንቸስተር ሲቲ እና ሊቨርፑል ወደ ዋንጫው ፉክክር ይመለሱ ይሆን? ወደ ቶፕ 4 የተመለሰው ማንቸስተር ዩናይትድ ከሩበን አሞሪም ስንብት በኋላ በቀድሞ ተጫዋቹ ካሪክ ያሳዩትን አቋም ዘንድሮስ ይደግሞ ይሆን? ያለፈው ዓመት የፕሪሚየር ሊጉ ምርጥ አማካኞችን ያስፈረመው እና ከወራጅ ቀጠና በመለሱት አሰልጣኝ ሮበርቶ ዲዘርቢ የሚመራው ቶተናም ምን ያስመለክታል? ኮቬንትሪ ሲቲ እና ሃል ሲቲ በመጡበት ዓመት ይመለሱ ይሆን? የምናየው ነው የሚሆነው። ለዛሬ ያዘጋጀንላችሁ ልዩ የፕሪሚየር ሊግ ቅድመ ዳሰሳ ይህን ይመስላል። እስከዛው የዘንድሮ ፕሪሚየር ሊግ ሻምፒዮን ማን ይሆን? ግምታችሁን ከታች ባለው ኮሜንት ሴክሽን ላይ አስተያየታችሁን አስቀምጡልን። ፕሮግራማችንን ከወደዳችሁት ላይክ፣ ሼር ኤንድ ሰብስክራይብ አድርጉ። ከፕሮግራሙ ጋር አብሬያችሁ የነበርኩት አቤል ጌታቸው ነኝ። መልካም ሳምንት።